ዌልካም ቱ አብሪቴክ ፓይተን ኮርስ። በዚህ ቱቶሪያል ቪዲዮ ቴክስት ኤዲተር ምን እንደሆነና እንዴት ዳውንሎድ ከዚያም ኢንስታል ማድረግ እንደምንችል አሳያችኋለሁ። ቴክስት ኤዲተር ማለት ማንኛውንም ቴክስት ፋይል በኮምፒውተራችን ክሬት ማድረግ እንድንችል የሚያስችለን ሶፍትዌር ነው። ለምሳሌ በዊንዶውስ ኮምፒውተር በምንመለከትበት ጊዜ ማይክሮሶፍት ኦፊስን ወይም ኖትፓድን በመጠቀም ቴክስት ፋይልን ክሬት ማድረግ እንችላለን ማለት ነው። ስለዚህ የምንጽፈው የፓይተን ኮድም ቴክስት ፋይል ስለሆነ ይሄን ቴክስት ፋይል የምንጽፍበት ቴክስት ኤዲተር ወይም ኮድ ኤዲተር ያስፈልገናል ማለት ነው። ስለዚህም ፓይቻርምን ዳውንሎድ በማድረግ እንደ ኮድ ኤዲተር እንጠቀመዋለን ማለት ነው። በእርግጥ ፓይቻርም ኮድ ኤዲተር ብቻ አይደለም፣ አይዲኢም ጭምር ነው። አይዲኢ ማለት ኢንቴግሬትድ ዲቨሎፕመንት ኢንቫይሮንመንት ነው። ስለዚህ ፓይቻርምን በመጫን ብቻ ኮዳችንን መጻፍ፣ ኤዲት ማድረግ እንዲሁም ራን አድርገን የሚመጣውን ሪዛልት ቴስት ማድረግ እንችላለን ማለት ነው። እሺ፣ ስለ ቴክስት ኤዲተር ይሄን ያክል ከተነጋገርን በመቀጠል ፓይቻርምን እንዴት ወደ ኮምፒውተራችን መጫን እንዳለብን አሳያችኋለሁ። ፓይቻርምን ለመጫን የምንጠቀመው ኮምፒውተር ዊንዶ ከሆነ የሚከተለውን ስቴፕ እንጠቀማለን። ወደምንጠቀመው የኮምፒውተር ብራውዘር በመሄድ ፓይቻርም ብለን እንጽፋለን። ከሚመጣልን ፔጅ መጀመሪያ ላይ ጄት ብሬንስ የሚል ምርጫ ይመጣልናል። እዛ ጋም በመሄድ ሊንኩን ክሊክ እናደርጋለን። ሊንኩን ከከፈትን በኋላ ቀጥታ ዳውንሎድ ወደሚለው እንሄዳለን። ዳውንሎድ የሚለውን በተን ከተጫን በኋላ እንደዚህ አይነት ፔጅ የሚመጣልን ይሆናል። እዚህ ጋር እንደምትመለከቱት ከላይ ያለውን ወይም ኤክስኢ ፋይል ዳውንሎድ እለዋለሁ። ዳውንሎድ አድርጎ ከጨረሰን በኋላ ያወረድነውን ኤክስኢ ፋይል እንከፍተዋለን። ከዚያም በኋላ የሚመጣልንን ፔጅ ኔክስት እንለዋለን። አሁንም በድጋሜ ኔክስት እንለዋለን። ከዚያም እዚህ ጋር የሚመጡልንን ምርጫዎች ክሬት ዴስክቶፕ ሾርትከት የሚለውን ክሊክ እናደርጋለን። እንዲሁም አድ ኦፕን ፎልደር አሴ ፕሮጀክት የሚለውን ክሬት እናደርጋለን። ክሬት አሶሲዬሽን የሚለውንም ቼክ ቦክስ ክሊክ እናደርጋለን። እንደገና አድ ቢን ፎልደር ቱ ደ ፓዝ የሚለውን ክሊክ እናደርጋለን። ከዚያም ኔክስት እንለዋለን። በቀጥታ እዚህ ጋር ምንም እንቀይረው ነገር የለም፣ ኢንስቶል እንለዋለን። ከዚያም ትንሽ ጊዜ የሚወስድ ስለሆነ እስኪጨርስ እንጠብቀዋለን። የምንጠቀመው ኮምፒውተር ማክ ከሆነ ደግሞ የሚከተለውን ስቴፕ እንከተላለን። ዳውንሎድ ወደሚለው እንሄድና ከሚመጣልን የዳውንሎድ ኦፕሽን ውስጥ ፕሮፌሽናል እና ኮሚዩኒቲ የሚል አማራጭ ይመጣልናል። ስለዚህ እኛ ኮሚዩኒቲ ኤዲሽኑን ዳውንሎድ እናደርጋለን። ከዚያም ወደ ዳውንሎድ ፎልደር በመሄድ ፓይቻርም የሚለውን እንከፍተዋለን። ከከፈትንም በኋላ ፓይቻርምን ወደ አፕሊኬሽን ፎልደር ድራግ ኤንድ ድሮፕ እናደርጋለን። ድራግ ኤንድ ድሮፕ ካደረግን በኋላ ፓይቻርምን እንከፍተዋለን። ከዚያም ይሄ ፔጅ ይመጣልናል። ይሄን ፔጅ ሲመጣልን ኦፕን እንለዋለን። ከዛም ቀጥሎ ከሚመጣልን ፔጅ ላይ ኖት ኢምፖርት ሲቲንግ የሚለው ራዲዮ በተን ክሊክ መደረጉን ቼክ ካደረግን በኋላ ኦኬ እንለዋለን። ከዚያም ከሚመጣልን ፔጅ ላይ I have never used PyCharm የሚለውን ሰሌክት እናደርጋለን። ከዚያም ኔክስት የሚለውን በተን ክሊክ እናደርጋለን። እንደገና አሁንም ኔክስት እንለዋለን። አሁንም ለመጨረሻ ጊዜ ኔክስት እንለዋለን። ስለዚህ ይሄን ስቴፕ በመከተል ፓይቻርምን ለማክ እንዲሁም ለዊንዶውስ ኮምፒውተር ጭነናል ማለት ነው።